بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وسلم إن شاء الله ودي أهل التوحيد يونلاين نظر قراءة كتاتي تجمعوا السلام عليكم ورحمة الله وبركاته زاري إن شاء الله بالله سبحانه وتعالى فكار أسرام مستنيون فيديو يمن الملكة هنا إن شاء الله يمتكتاتلو هنا المالسنا እሱ በ15ኛው ቪዲዮአችን ሱረቱል ዓዲያት ያለው ነው ማለት ነው። ሱረቱል ዓዲያት ማለትም አሁን ለታ የቀራን የሆነ ቅራአት ነው። ሳልመች ስለቀራነ ማለት ነው። ኢንሻአላህ ቪዲዮ የተንጓደለብን ኢንሻአላህ ዛሬ ሁለቱንም አድርጌ መለክ ይሆናል ማለት ነው። ሱረቱል ዓዲያት ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور وحصل ما في الصدور إن ربهم بهم يومئذ لخبير إن ربهم بهم يومئذ لخبير إن شاء الله الملش عند بدي دقموا بسم الله الرحمن الرحيم والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير إن شاء الله ودم أبرارين من قبل هنا بسم الله الرحمن الرحيم ያው ቢስሚላሂ الرحمن الرحيم ማብራራት የሚያስፈልገው እስከዛሬ እንዳሳለፍነው ነው። ቀጣይ የመጀመሪያውን አንቀጽ ሄዳለሁኝ። ወልዓዲያት ضبحا ይሄ ማለት ነው ማሰምርበት። ወልዓዲያት ضبحا ወልዓ ስንል ከዓይን በኋላ የምትመለከቷት እቺ የቆመችዋ አሊፍ ሰጊራ ማለት ነው። ዓይንን አፋችንን ከፈት አድርገን እንድናነብ ታዘናለች። እንዴት ማለት ነው? ወልዓ አፋችንን ከፈት والعاديات ያም ላይ ያለችው ከያ በኋላ ያለችው ወልዓዲያ ስንል ማለት ነው። ከያ በኋላ ያለችው አሁንም የቆመችዋ አፋችን እንድንከፍት ታዘናለች። والعاديات ضبحا ይሆናል ማለት ነው። والعاديات ضبحا ضبحا باውን ስኩን ضبحا والعاديات ضبحا በዚህ መልኩ ይቀራል። ሁለተኛው አንቀጽ በተመለከተ ፈልሙሪያት ቀድሃ ይሆናል ይሄ ማለት ነው። እዚህ ጋር ደግሞ ፈልሙ ስንል ከሚም በኋላ የመጣችው ዋው አለች። እሷ ሚምን ሳብ እንድናደርግ ታዘናለች። ፈልሙ ብለን ማለት ነው። ፈልሙሪያት ሪያ ስንል አሁንም ከያ በኋላ ሊሶጊራ መታለች። ያም ላይ አፋችንን ከፈት እናደርጋለን። ፈልሙ ሚሙን ሳብ ፈልሙሪያት ቀድሃ فالموريات قدحا قدحا በዚህ መልኩ ትቀራለች ማለት ነው።
ቀጣይ ያለው ፈልሙጊራቲ ሱብሓ። ይህም ብዙ እህቶች ኢንሻአላህ ስታሰሙ የወደቃችሁበት የሆነ ቦታ ናት። በደንብ አድርጋችሁ ስሙኝ። ፈልሙጊ ስንል ከገይን በኋላ ስኩን አለ። ፈልሙጊ ስንል ገይን ከስራ ያ ስኩን አለ። ስንቀራው ፈልሙጊ ብለን ነው። ብለን የተወሰነ መሳብ አለብን። ፈልሙጊራቲ ሱብሓ። ራም ላይ አፋችንን እንከፍታለን። አሊፍ ሶጊራ አለች። ፈልሙጊራቲ ሱብሓ። ሚሙ ላይ ምንም አይነት መቆየት አይጠበቅብንም። አፍዋን ሚሙ ላይ ምንም አይነት ቆይታ እንዳትቆዩ። ፈልሙጊራቲ ሱብሓ። ከሚም በኋላ ገይን መጥቷል። ከገይን በኋላ የመጣችዋ መሳቢያ ናት። ሁለት ሐረካ ያክል መሳቢያ ያስፈልጋታል። በተጅዊዶች ቃዒዳ መሰረት ሲቀራ ታዲያ ገይኑን ሳብ እናደርገዋለን። ኢንሻአላህ ተጅዊድ እስከምንማር ድረስ የግድ አስተካክለን መሄድ ያለብን ሐርፎች ስለሆኑ ነው። ፈልሙጊራቲ ሱብሓ። ፈልሙጊራቲ ሱብሓ። በዚህ መልኩ ቅሩት ማለት ነው። ሌላው ሐሪፍ ነው። ቀጣይ ያለው ፈአሰርነ ቢሂ ነቅዓ። እዚህ ላይ ደግሞ የምትወርቁበት ብዙዎቹ ስትሰሙ ፈአሰርነ ቢሂ ስንል ሳ ላይ ሲን እያል ነው ፈአሰር እያል። እንደዛ መሆን የለበትም። ምላሳችንን አውጥተን ሳ እያልን የቀራ ነው ስለሆነ አሊፍ ላይ ፈአሰር መሆን አለበት ማለት ነው። ፈአሰርነ ቢሂ ነቅዓ። ፈአሰርነ ቢሂ ካለ በኋላ ከሀ በኋላ የመጣው ቢሂ ስንል ማለት ነው። ከሀ በኋላ የመጣው ያ ሶጊር አለ። እሱ የተወሰነ ሳቡኝ እያለ ነው። ስለዚህ ፈአሰርነ ቢሂ ሀውን ማለት ነው። ፈአሰርነ ቢሂ ነቅዓ። ነቢሂ ነቅዓ። ፈአሰርነ ቢሂ ነቅዓ። በዚህ መልኩ ቅሩት። ቀጣይ ፈወሰጥነ ቢሂ ጀምዓ ያለው እዚህ ላይም ፈወሰጥነ ቢሂ ያው ጣን ስኩን እናደርጋለን። ፈወሰጥ ብለን ማለት ነው። ፈወሰጥነ ቢሂ ስንል አሁንም ከሀ በኋላ ያ ሶጊራ መጥቷል። ቢሂ ብለን የተወሰነ ሀውን መሳብ አለብን። ፈወሰጥነ ቢሂ ጀምዓ። ፈወሰጥነ ቢሂ ጀምዓ። በዚህ መልኩ ይቀራል ማለት ነው። ቀጣይ ያለው ኢነል ኢንሳነ ሊረቢሂ ለከኑድ የሚለው ነው። ይሄ የተሰመረበት ማለት ነው። ኢነል ኢንሳነ ሲኑም ላይ አፋችን ከፈት። ኢነል ኢንሳነ ሊረቢሂ አሁንም ሀ ላይ እንስባለን። ልክ እናሳለፍ ነው። ኢነል ኢንሳነ ሊረቢሂ ለከኑድ። ሊረቢሂ ለከኑድ። ኢነል ኢንሳነ ሊረቢሂ ለከኑድ። በዚህ መልኩ ጥሩት። ቀጣይ ያለው ወኢነሁ ዐላ ዛሊከ ለሸሂድ የሚለው ነው። ይሄ ማለት ነው። ወኢነሁ ስንል ኑኑን እንስብና ከሀ በኋላም እንደዚሁ ዋው ሶጊራ መጥቷል። ሀውን ሳብ እናደርገዋለን። ወኢነሁ ዐላ ዛሊከ ለሸሂድ። ዐላ ዛሊከ ዛል ላይ አፋችንን ከፈት እናደርጋለን። ወኢነሁ ዐላ ዛሊከ ለሸሂድ። ደግመዋለሁኝ። ወኢነሁ ዐላ ዛሊከ ለሸሂድ። ዐላ ዛሊከ ለሸሂድ። በዚህ መልኩ ቅሩት። ቀጣይ ያለው ወኢነሁ ሊሑቢል ኸይሪ ለሸዲድ የሚለው ነው። ወኢነሁ ስንል አሁንም ልክ ሀውን እንስባለን ማለት ነው። እንዳሳለፍ ነው። ወኢነሁ ብለን ማለት ነው። ቀጣይ ሊሑቢል ኸይሪ ለሸዲድ። ይሄ ላይ ምንም ጥፋት የላችሁም ብዙዎቻችሁ። ምንም የጠፋበትም አላየሁም። ሀው ላይ ግን አትስቡም ብዙ ጊዜ ማለት ነው። ወኢነሁ እያላችሁ ሀን መሳብ ይጠበቅባችኋል። ሁሉም ላይ አሳለፍናቸውም ላይ እዚህም ላይ እንደዚሁ ትስባላችሁ። ወኢነሁ ሊሑቢል ኸይሪ ለሸዲድ። ሊሑቢል ኸይሪ ለሸዲድ። በዚህ መልኩ ቅሩት። ይሄ የመጨረሻ መስመር ላይ የምትመለከቱት ያለው አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር። አፈላ ያዕለሙ ኢዛ ቡዕሲረ። ኢዛ ቡዕሲረ ማ ፊል ቁቡር። ኢዛ ቡዕ ስንል አይኑን ስኩን እናደርጋለን። ቡዕሲራ ነው ብዙዎቻችሁ ስትሉ የነበሩት። ቡዕሲራ ሲን መሆን የለበትም። ሳ ነው አሁንም እዚህ ላይ
ፈአሰርነ ቢሂ ስንል ሳን አስተካክሉ እንዳልኳችሁ ዝም ላይ ሲን እንዳታደርጉ ታደራችሁን ሳናት أفلا يعلم إذا بعثر ما في القبور በዚህ መልኩ ይሄም ይቀራል ማለት ነው። ቀጣይ ያለው وحصل ما في الصدور የሚለው ነው ማለት ነው። ይሄ ማለት ነው። وحصل ስንል ሷዱ ሸዳ ነው ይሸደዳል። وحصل ما في الصدور ሁለቱም ሷድ ይሸደዳል። وحص ስንል ما في الص ስንል ሁለቶችም ላይ ሷዶቹ ሸዳዎች ናቸው። وحصل ما في الصدور وحصل ما في الصدور በዚህ መልኩ ቅሩት። የመጨረሻው አንቀጿ إن ربهم بهم يومئذ لخبير የሚለው ነው። إن ربهم بهم يومئذ لخبير إن ربهم بلن قرت ما درجة لبني إن ربهم بهم يومئذ لخبير يومئذ كان المهلا دمو لا مناشي الشدنا يومئذ لخبير إن شاء الله يهني مثلا معناتنا سيبرارا በመቀጠል አንድ ጊዜ ከመጀመሪያው ጀምሬ የምቀራላችሁ ይሆናል። ኢንሻአላህ ተከታተሉ ማለት ነው። بسم الله الرحمن الرحيم والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فأثرن به نقعا فوسطن به جمعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير إن ربهم بهم يومئذ لخبير إن شاء الله أسرع مستنيا ودرساتين هني مثلا هذا والله أعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.